ይሄ ያው የቻይናውያን አንድ ህክምና ነው፣ ባህላዊ ህክምና ነው። አረ ወይኔ እጅሽ ብቻ ነው እንደሚያመው? ማይታሹ ሰዎች አሉ። ለምሳሌ ከደም መርጋት ጋር በተያያዘ ህመም ያለባቸው ሰዎች ለምሳሌ መታሸት የለባቸውም። ያው ታውቂያለሽ በፊት በጣም ይደክመኝ ነበር በተለይ ደረጃ ስወጣ አካባቢና አሁን ከቅርብ ጊዜ ወዲህ ግን የእንቅልፍ ስርዓቱን ለማስተካከል ምናምን ማታ ላይ በጣም የእግር መንገድ ወክ ማድረግ ጀምሬያለሁ እዚሁ አካባቢ ላይ። ጧትም ደግሞ ስፖርት በተወሰነ እንቅስቃሴ ማድረግ ጀምሬያለሁ እና ከዛ በኋላ ደረጃ ስወጣ ያን ያህል ብዙም የሚያደክም ነገር የለውም። እንዳንቺ የፈጠንኩ ባልወርድም ባልወጣም ያመኛል፣ ይሸቀሽቀኛል፣ ይወጋኛል ምናምን ማለት ጀመረሽ። በጣም ወቅስ አደርግም ተረከዘ አካባቢ ይሰማኝ ጀምሯል። እንግዲህ እስቲ ዛሬ ደግሞ ምስራቄው ያመኛል፣ ይሸቀሽቀኛል፣ ይወጋኛል እያለች ነው። እንዲሁ ሶሻል ሚዲያ ላይ ሲዘዋወሩ ካገኘናቸው እንግዲህ ከጤና ጋር በተገናኘ የውስጥ እግር ማሳጅ በጣም በሰፊው ሰሞኑን በማህበራዊ ሚዲያዎች እየተሰራጨ ነው ያለውና ለጤናም ደግሞ ከፍተኛ ጥቅሞች አሉት የሚባሉ ነገሮች እየተንሰራፉ ነው በከተማችን ውስጥና እስቲ ወደዛ እንጎብኝ በማለት ምስራቅንም ደግሞ የሚወጋትን፣ የሚሸቀሽቃትን፣ የሚሰባብራትን ነገር እንግዲህ እንዲያዩላት በሚል ወደዛ ልንሄድ ነው። እንግዲህ ያው ላሳከማት ነው በሚል ነው እንግዲህና እስኪ እዛው ቦታ ላይ ሄደን ምን እንደሚፈጠር እስቲ እኛም ደግሞ እናያለን። ሰዎች ያለቅሳሉ ይባላል፣ ሸማቀቃሉ ይባላል። እዛው ሄደን እስቲ የሚሆነውን እንይ። እሺ እንዴት ነህ? አለን ደህና አለን። ሳሙኤል እባላለሁ። እሺ አንተ? እኔ ነፃለም እባላለሁ። እሺ ከቃና ቴሌቪዥን የመጣ ነው። እንኳን ደህና ቆያችሁ። እንኳን ደህና መጣችሁ በሰላም። እንግዲህ እኛ በዋነኝነት ሪፍሌክሶሎጂ ነው የምንሰጠው፣ የሪፍሌክሶሎጂ አገልግሎት። ሪፍሌክሶሎጂ ያው ከነርቭ ጋር በተያያዘ የሚሰጥ አገልግሎት ነው። በሰውነታችን ውስጥ ወደ 7000 የሚጠጉ ነርቮች አሉ። የእነሱ ጫፎች እግራችን ላይ ነው የሚገኙት። ስለዚህ 7000 ነርቮች አሉ። ስለዚህ እነዛ ነርቮች ጠቅላላ 7000ም እግራችን ላይ አለ ማለት ነው። እግራችን ላይ አለ። እንደውም አንዳንድ ሳይንስ ሊቃውንት እስከ 15000 ይላሉ። ግን ያው 7000 ራሱ የተረጋገጠ ብዙ ነው፣ በጣም። ስለዚህ ይሄ ያው የቻይናውያን አንድ ህክምና ነው፣ ባህላዊ ህክምና ነው። ዛሬ 3000 ዓመት እንደ አኩፓንክቸር አይነት ማለት ይጠቀሙበት ነበር። አሁንም ይጠቀሙበት ነው። ባህላዊ ህክምናቸው በጣም ብዙ ነገር እነሱ አፕዴት አድርገውታል። ስለዚህ ይሄኛው ነገር ደግሞ እኛ ሀገራችን ላይ አሁን ላይ እየተለመደ ነው። የውስጥ እግርን በማሸት ነው በዋነኝነት የሚሰጠው። ስለዚህ ፔኖች ይኖር ይችላሉ። አንዳንድ ቦታዎች ላይ ስትታሽ ይጮሃል አሉ። የተወሰነ ህመም ካለ ይኖር ይችላል። ስለዚህ እግር እየታሸ ሌላ ቦታ እየተሰማ የሚያስጨው ነገር አለ ይባላል። እንደዛ መሆን ይችላል ማለት ነው? አለ። ለምሳሌ እናንጨዋለን ነው አሁን ህመም ያለባቸው ቦታዎች ሊኖር ይችላል። ፕሬዠር ኖሯል። ትንሽ ፕሬዠር ነው፣ በአቅም ነው ፕሬዠር የምንሰጠው። ለምሳሌ ይሄኛው አብሯ ጣት ነው። ይሄ አብሯ ጣት ነርቮቹ ጫፎች እዚህ ጋር አሉ። ለምሳሌ ነርቮቹ ይመጡና እዚች ጋር ይመጣል፣ እዚህ ይመጣል። እነዚህ ጣቶችም እንደዚህ ጫፍ ላይ ይኖራሉ። ስለዚህ ይሄኛው ቀጥታ በመነካበት ሰዓት ከዚህ ከጭንቅላት ከብሬን ክፍል ጋር ይገናኛል ማለት ነው። እና ሆርሞኖች አሉ፣ እንዲህ ሃይፖታላመስ ፒቱታሪ ግላንድ የምንላቸው ኦርጋኖች አሉ። የሰውነታችንን ትልቁ ማስተር የምንለው ግላንድ ያለው ለምሳሌ ብሬናችን ላይ ነው። ስለዚህ እሱን በምናነቃቃበት ሰዓት ከራስ ምታት ጋር በተያያዘ እንዲሁም ከእንቅልፍ ማጣት ጋር ከእንቅልፍ መቆራረጥ ጋር በተያያዘ ችግር ቢኖርብህ እዚህ ጋር ብቻ በማሸት ያን ነገር ማስተካከል ይቻላል። እኔ አሁን የእንቅልፍ በጣም መዛባት አለብኝ። መዛባት ችግር ይሄኛው ከእንቅልፍም ከራስ ምታትም እንዲሁም አናት ማቃጠል። ለምሳሌ አንዳንድ ሰው አናቴን አቃጠለኝ ይላል። እንደ ማዞር አይነት ስሜት የሚሰማቸው ሰዎች እቺን አብራጣት ብቻ በማሸት ሙሉ በሙሉ ውጤት ማምጣት ይቻላል። ብዙ ሰዎች ውጤት አምጥተዋል። ለምሳሌ ማይግሬን
ለምሳሌ በአንዱ ጎን ወይ በዚህ ከፍሎ የሚያማቸው ሰዎች አሉ። ይሄኛውን ፓርት ብቻ በማሸት ውጤት ማምጣት ይቻላል ማለት ነው። መስኪ እንዴት ነሽ? ደህና ነኝ። እንግዲህ አጠያቂ እናንተ ጋር መጥቻለሁኝ። እናንተ ሪፍሌክሶሎጂ ነው የሚባለው የምትሰሩት? የእግር ላይ ብቻ ሪፍሌክሶሎጂዎች ነን። እስኪ ታስተዋቂኝ ስለ ራስሽ። እንዴት ነው የጀመርሽው? በምን ጀመርሽ? እኔ የጀመርኩት ያው በልምድ ነው። በጣም ልምድ ነርቭ ጫፍ በማንካት እንደዚህ ሰው ለሰው ልጅ ሕክምናውን እንሰጣለን። በተለያየ ኬዝ ላለባቸው ሰው እንደዚህ አሁን ለምሳሌ አንቺ ራስ ምታት ካለብሽ፣ እንቅልፍ ችግር ካለብሽ እንደዛ አይነት ኬዞች ሕክምና እንሰጣለን። ደስ ይላል። አሁን እኔ ይሄን ሰሞን እዚህ ጋራ በጣም ብዙ መንገድ ሲል ያመኛል፣ ተረከዜ ጋር ማለት ነው። አዎ ተረከዝ አብዛኛው ጊዜ ከወገብ ጋር የተያያዘ ነው። ለምሳሌ ብዙ ሰዓት የምትቆሚ ከሆነ፣ ረጅም ሰዓት የምትቀመጪ ከሆነ እንደዛ አይነት ኬዞች ወገብ ያመና አንድ ሳይድ ከዛ ታፋ ድረስ ይመጣና ይተወ ይመስላል ያ ሳይድ፣ ከዛ ወደ ተረከዝ ይወርዳል። ዋው ወገብ ያማርካሽ ሰው ልኮ ወገብ ታማሚ ነው። አዎ አብዛኛው ነው እኛ ጋር መጡ ወገብ ጉልባት እንደዛ አይነት ችግር ያለባቸው ሰው ስለዚህ አሁን እያልሽኝ ያለሽው እያንዳንዱ እግራችን ላይ ያለው ነገር ከመላ ሰውነታችን ጋር ይገናኛል እያልሽ ነው? አዎ ይገናኛል። ብዙ ጊዜ ለምሳሌ ነርቭ ዋና ቦታ ያለው እግር ላይ ነው። እግር ጫፎችን ላይ የተለያየ ኬዝ ለምሳሌ ኮላሊት ካለብሽ ኮላሊት ኢንፌክሽን፣ ሽንት ቱቦ ኢንፌክሽን ካለብሽ እግር ላይ ነው የምታሸው። አሁን ይሄንን ብታሹ ያንን ነው የምታሹ? አመመኝ ያልኩሽ ቦታ ነው የምታሹ ወይስ ጫፎቹን እየመረጥሽ የትኛውን በነካው የቱ ጋር ይደርሳል እያልሽ ነው? ተረከዝ የሚያምሽ ከሆነ ያው ራሱ ቦታ አለው። መሀል ላይ ሙሉ ነው ግን የሚታሸው። የታሸሽ ያ ጫፉ ቀስ በቀስ የለቀቀሽ ነው የሚሄደው። አንድ ጊዜ አያሽልሽም። ግግሞሽ ያስፈልግሻል። ምን ያህል ጊዜ መምጣት አለብኝ? በከባድ ኬዝ አሁን አንቺ ኬዝ ብዙም አይደለም ተረከዝሽ ግን አሁን ደስ ስትነኪራ ሲያም ብቻ እስከሚሆን ድረስ ይመጣል። ያ ኬዝ ሲሆን ትንሽ በጣም በደንብ ነው የምቆየው። ይታያል ማለት ነው ግራ ነው? አዎ ይታያል። አሁን አንቺ ብዙ አይደለም። አንቺ ቢያንስ 1-4 ዙር ብትታሺ ይቆማል። አሁን ግን አየሽው እንደዛ ማለት ነው? በምን አወቅሽ? ይታወቃል። ያው እኔ ስለሆነ አንቺ ብዙ የሚቆይ አይደለም የሚመለስ ነው እንጂ አሁን ቦታዎች ላይ ትንሽዬ ፕሬስ አደርጋለሁ፣ ፕሬሸር ጨመር አደርጋለሁ የምትችለውን ያህል። ግን ምንድነው አሁን ይሄ ለምሳሌ እዚህ ጋር አሁን ጫን ብያለሁ። ከተወሰነ ዙር በኋላ ደግሞ እያሸሁት ያን ቦታ እያሸሁት እየለቀቀ እየቀነሰ ይመጣል። ነርቮቹ እየተነቃቁ እዚህ ጋር ደግሞ አላስፈላጊ ነገሮች እየተወገዱ ይመጣሉ ማለት ነው። እና ደግሞ ሪፍሌክሶሎጂ ያው የሚተገበረው በጣቶቻችን። ለምሳሌ ማሳጅ ስንል ኖርማል ማሳጅ ስንል በእጃችን ሙሉ በእጃችን ሙሉ ሰውነት ላይ ያርፋል ኖርማል፣ ወይም ፉት ማሳጅ ነው። ሪፍሌክሶሎጂ ሲሆን ግን በጣቶችን የምተገበረው ጣቶች ብቻ ነው የሚሰሩት። ጣቶች ወይ ይሄኛው ጣት ወይ ይሄ። ግን አብዛኛው አብራጣትና አመልካች ጣት ነው። እነሱ ብቻ ናቸው በቃ ስራውን የሚሰሩት እነሱ ብቻ። ሌላ ፕሬሸር አይኖርም። ስለዚህ አሁን ለምሳሌ እኔ እንዲህ አድርጌ ዝም ብዬ እንዲህ ባሽ ማሳጅ ነው እንጂ ማሳጅ ነው። ነርቮችን አልጫንም። ግን እንዲህ ባረግስ አሁን ይሄ አከርካሪ መስመር ነው። ለምሳሌ ከወገብ ጋር በተያያዘ ከማጅራት ህመም ጋር በተያያዘ ለምሳሌ የማጅራት ክፍል አለ እና የመቀመጫ ክፍል ደግሞ እዚህ ድረስ ይደርሳል። የአከርካሪያችን አከርካሪ ራሱ በ5 ነው የሚከፈለው። አንዱ ከርቪካል እሱ ራሱ ልክ እንደ ወገብ ነው እንዲህ እያለ ነው። ስለዚህ አንዱ ከርቪካል የምንለው አለ፣ ከዛ ቲዮራሲክ የምንለው አለ፣ ከዛ ሉምበር የምንለው አለ፣ ከዛ ሳክራል የምንለው አለ፣ ከዛ ኮክሲ የምንለው አለ። ሳክራል እና ኮክሲ ሲጨራችን ላይ የምናገኛት አጥንት ናቸው። ከዛ ይሄ ሉምበር አለ። አሁን ሉምበር የሚባለው ክፍል ነው አብዛኛው ሰው የወገብ በሽተኛ ነው። ይሄ ዲስክ ያለበት ቦታ እሱ ነው። ለምሳሌ ሰው ጎንበስ ብሎ ቀና የሚልበት እንቅስቃሴ የሚያደርግበት ክፍል ይሄ ጀርባችን የታችኛው ክፍል የምንለው አለ፣ እሱ ነው በዋነኛነት። ብዙ ሰዎች አሁን ከወገብ ህመም ጋር በተያያዘ ህመም እያጋጠማቸው ወደኛ እየመጣሉና ይሄኛውን ነገር ለምሳሌ በእግር በመታሸት ብቻ ማዳን ይቻላል፣ ማስተካከል ይቻላል። ያለ መድኃኒት፣ ያለ መርፌ፣ ያለ የሚቀባ ነገር ያለበት ትታሻለህ፣ ውሃ ጠጣለህ፣ 1-2 ሰዓት ታርፋለህ፣ ከዛ ወደ መደበኛው ስራ ትገባለህ።
ወገብ ህመም ደግሞ ካለብህ ያለብን ስራዎች ደግሞ ትቀንሳለህ። ለምሳሌ ብዙ ሰዓት መቀመጥ ካለ፣ ብዙ ሰዓት መቆም ካለ እነዚህን ማመጣጠን አለብህ። ከባድ እቃዎች ማንሳት ካለ እነሱ መቀነስ መቻል አለብህ ነው ውጤት ለማግኘት በእንደዚህ አይነት መልኩ ትቀጥላለህ ማለት ነው። ስለዚህ ሙሉ ላቦራቶሪ እዛ እግር ላይ ብቻ መደረግ ይችላል ማለት ነው። እነዚያውም በትንሹ ነው የነገርኩህ። ሌሎችም አሉ። ለምሳሌ ከአይን ክፍል ጋር በተያያዘ እዚህ ጋር ለምሳሌ ይሄኛው ፓርት የአይናችን ክፍልን የሚወክል ነው። ለምሳሌ አይን ከሞባይል አጠቃቀም ከኮምፒውተር አጠቃቀም ጋር እንደ ብዥታ አይነት ቢኖርብህ፣ እንዲሁም ከአለርጂ የአይን አለርጂ የምንለው አለ ከእሱ ጋር በተያያዘ ህመም ቢኖርብህ ይችኛው ፓርት ብቻ መጠነኛው ግፊት ነው በማሸት ማስተካከል ይቻላል። ሲደጋገም ታየዋለህ። እዚህ ጋር አሁን የጠጠረ ነገር ሲኖር ቢጫነት ይቀየራል። ተረከዛችን ወደ ቢጫነት ሲቀየር ኬዝ ትንሽ ሪስክ አለ። ለማመለስ ወደ ቦታው ድግግሞሽ ያስፈልጋል። ለምሳሌ ከ7 እስከ 10 ዙር አንድ ሰው መሄድ አለበት። ቀስ በቀስ ነው። ናርቭ ጫፍ ስለሆነ ናርቫችን ሲጀመር አንድ ሰው ሲታመም ቀስ እያለ ነው የሚሻለው፣ በአንድ አይደለም። ለምሳሌ ታይሮይድ ጋር ችግር ካለብሽ እንደዛ። ስለዚህ አሁን እነዚህ አንቺ የምትሰሪው ስራ አሁን በጣትሽ ነርቮችን ማነቃቃት ነው። ነርቮችን በማነቃቃት ነው ስራ የምንሰራው። አንድ ሰው ነርቡ ከተነቃቃ ጤናማ ነው መሆን። ነርቭ ማነቃቃት ነው ስራችን የምንሰራው። እኔ በየቀኑ ባሻው ስራ በየቀኑ አይሆንም። ለምሳሌ አንድ ዛሬ አሁን ታሽተሽ 2 ቀን ማረፍ አለብሽ። ከዛ በኋላ ያው አንቺ የምትታሺው ግን ራስሽ የምታሺ ከሆነ አይሆንም። ለራስሽ ቦታውን ማወቅ አለብሽ። ለመሰልሽ እንደዚህ ያልኩሽ ብዙ ሰው ወገቡን ሲያመው እግሩን ሲያመው ሲደክሙ ሰው ይጠራና በአካባቢ ያለውን ሙቋ ውስጥ ይዘፈዝፍና በጨው በምናምን አድርገን ከዛ በአካባቢ ያለውን ሰው በሙሉ እግሬን እሹኝ እንላለን። እሱ በተለምዶ ያው በባህላችን ይባላል። ግን ለጊዜው እሱም ትንሽ ለውጥ ሊሰጥ ይችላል። ግን ቦታ ማወቅ አንድ ሰው አውቆ ግን ቤታሽ ያ ሰው የሚያሽ ሰውም ቢያቅ ውጤታማ ነው መሆን። ሳናቅል ልናጠፋ እንችላለን ማለት ነው አለ። አሁን ለምሳሌ ልብ ኬዝ ጋር ያለባቸው ሰዎች ከሆነ ግፊት ችግር ላለባቸው ሰዎች ከሆነ የሚነካ ቦታ አለ። አረ ያንን ለይቶ አንድ ሰው ከታሸ ስለዚህ እያንዳንዱ ከምን ጋር እንደተያዘ ታውቂዋለሽ ማለት ነው? አውቃለሁ። እስኪ ንገሪኝ። አሁን ለምሳሌ እንቅልፍ ችግር አለብሽ እንጂ ትንሽ ምን አወቅሽ? ያው መንካት ነው እንደዚህ ያማል እሱ ጋር በጣም አሁን ስትነኪው በደንብ ከስራ ጫና ይሁን ምን ይሁን። በጣም ከዛ ይሄ እንደዚህ ስለታሽ የእንቅልፍ ሁኔታ ይሻሻላል ማለት ነው? ይስተካከላል። ይስተካከላል። ያልባል። አይዞሽ እንደውም ቁጭ ጫን አላረኩም። ኧረ ጫን ማድረግ ያለበት አሁን የምታሹ መጀመሪያ ሲታይ ቀላል ይመስል ነበረ። አሁን ግን ያማል ያለው። ለምንድን ነው የሚያመኝ እንደዚህ? ይሄ ከብሬን ጋር ይገናኛል። አሁን ቅድም ያልሽ የእንቅልፍ ችግር ምናምን እንቅልፍ ችግር ለራስ ምታት ያንዳንዱ ነገር ባናማ ብታጫፍ ለዛ እንደዚህ ያላበኛለሁ። አሁን አይንሽ ይቀላል። ለአይን ቅላት በመታሸት እንትን ይኸው ብዙ ጊዜ ይስተካከላል። እንትን አደርጋለሁ ብዙ ጊዜ ኮምፒውተር ላይ ቁጭ ብሎ ሞባይል ላይ የሚያገዛ ሰው እሱም እንደዛ ይስተካከላል። እሺ ያማል በጣም። የሆነ ፔኑ ግን የሆነ እንደ የሚያሰቃይ አይነት ሳይሆን የሆነ ደስ የሚል እንደ ሶስ አይነት እና ስለቀ ይለቃል። አሁን እንጂ ስለቀ አይኖርም የሚቆይ ደስ ይላል። ለምሳሌ ይሄኛው ደግሞ የጆሮ ክፍል። ለምሳሌ ከጆሮአችን ጋር በተያያዘ ጩኸት አይነት ስሜት ካለ እሱ ማስተካከል ይቻላል። እንዲሁም ደግሞ የሚበላ ነገር ካለ እሱን ማስተካከል ይቻላል። አንዳንድ ሰው ለምሳሌ በጣም በላኝ ብሎ በቁልፍ ምናምን ያደርጋል። እሱ ብዙ ጊዜ አይመከርም። ብቻ ጠቅጠቅ በማድረግ ፊክስ ማድረግ ይቻላል። ማጅራት እንዴት ነው ያማል?
ማጅራት ሌላ ጊዜ ነው ትለኝ ነው የሆነ ሰዓት ከትራስ ጋር ምናምን በተገናኘ ከትራስ ጋር የምትለው ነገር ቢሮ ላይ ብዙ ሰዓት ትቆያለህ። ለምሳሌ ኮምፒውተር ጋር በተያዘ ኮምፒውተር ጋር ቆያለሁ እንጂ ቢሮ ላይም ያው ከኮምፒውተር ጋር ቁጭ ማለት ረጅም ሰዓት ልቆይ እችላለሁ። ይሄኛው እንግዲህ ቅድም እንዳልኩ የአከርካሪ ክፍል ነው። የጀርባ ጫናዎች ያሉት ሰውነታችን የአከርካሪ ክፍል ነው። ምክንያቱም የሰውነታችን ዘንግ እንቆምበት እንሰራበት ዋናው ክፍል ያለው አከርካሪያችን ነው። ስለዚህ አከርካሪያችን በብዙ መንገድ ሊጎዳ ይችላል። እነዚህን ጉዳቶች ደግሞ ያው በእንደዚህ አይነት መልኩ ማስተካከል ይቻላል። አሁን ቀጥታ ይሄ እዛ እንዳሾክ አይነት ነው የሚሰማው። አዎ እሱ ደግሞ ምንድን ነው? ለምሳሌ ይሄኛው አንዱ ክፍል ነው የዚህ የጎድን ለምሳሌ እዚህ አካባቢ በጣም የሚያመኝ ቦታ ነው። ያማል። ለምሳሌ በምታስልበት ሰዓት በምታስነጥስበት ሰዓት የተወሰነ ስለሆነ አንድ 4 ሰከንድ 3 ሰከንድ ያህል ይዘን እንቆያለን። ብዙ ነው 4 ሰከንድ። ይሄኛው ደግሞ የጀርባ የመሀለኛው ክፍል ነው። ስለዚህ እያንዳንዱ እዛ ጋር የሚያመው ነገር መፍትሄ እየተሰጠው ስለሆነ ለዛ ስለሆነ ነው። ትንሽ ጫን ካልተደረገ ደግሞ ለውጥ አይመጣም ላንቺ። ለዛ በስመ አሁን የምር አይን መቅላት አለ። አውቀዋለሁ። እና እኔ የተባልኩት ምን መሰለሽ አይንሽ ይደርቃል፣ በጣም ብዙ ውሃ ጠጪ። ያው እንዳልሽው እንቅልፍ አምሽቼ እሰራለሁ። አፍተሪስ ነው የምነሳው። ልጆች አሉ አይደለ? ለነሱ ምሳ እናስራለን እንላለን። ከዛ ደግሞ ያው የቤት ስራ አለ። ስለዚህ እንደ አብዛኛው እናት እንቅልፍ ላይኖረኝ ይችላል። እንዳልሽው ግን እኔ ዋና ችግር የመሰለኝ እዛች ቅድም የነገርኩሽ ተረከዜ። ለሁሉም አንድ ሳይድ አንድ ነገር ብሎ ይመጡና ለብዙ ነገር ነው ጥቅም ይዘው የሚሄዱትና የግድ ተረከዝ ሲባል ተረከዝ ብቻ አይደለም የሚታሸው። ግዴታ ሙሉ ጫፍ መነካት አለበት። ለዛ ኦኬ። አንተ እንዴት ወደዚህ ሙያ ውስጥ ልትገባ ቻልክ? ወይ ደግሞ መቼ ነው የገባኸው? እንዴት ነው የተማርከው? እኔ እንግዲህ የተማርኩት ከአባቴ ነው። ከአባቴ ነው የተማርከው? ኧረ እባክህ በእውነት እሺ። አባቴ ነው ያስተማረኝ። እሱ ወደ 32-33 ዓመት ያህል በዚህ ሙያ ላይ ቆይቷል። ብዙም ያው አልታወቀም ነበር በፊት። አሁን ባለፉት 10 ዓመታት ነው እየታወቀ የመጣው። ስለዚህ እሱ በነበረበት ጊዜ ብዙ ሰዎችን አገልግሏል። አሁንም እየሰራ ነው። አሁንም እየሰሩ ነው። አባት ይሰራል። የእድሜው ትንሽ ገፋ ያለ ቢሆንም እየሰራ ነው። የአቅሙን ያህል እየሰራ ነው። ስለዚህ ከሱ ነው የተማርኩት። እሱ ደግሞ ያው በፈረንጅ ነው የተማረው በፊት። ስለዚህ የዛሬ 33 ዓመት አካባቢ ማለት ነው። እና ያኔ የነበሩት መጽሐፍቶችም አሉ። ትምህርቱ አሁን ላይ ብዙም ኢትዮጵያ ላይ የለም። በሪፍሌክሶሎጂ ትምህርት የለውም። ግን ያው እኔ በእንደዚህ አይነት መልኩ ነው ያዳበርኩት። ለማስተማርስ ማለት ታዲያ አሁን እሳቸው እንግዲህ እድለኛ ሆነው ከ33 ዓመት በፊት በውጭዎች ተማሩና መጽሐፎችም አሉ ብለኛል፣ ለአንተም አስተምረዋል። እና አሁን ለሌሎች ሰዎች በማስተማር ደረጃ ወይ ደግሞ በትምህርት ቤት ደረጃ ለሌሎች ሰዎች ትምህርቱን ለማድረስ አላሰባችሁም ወይስ? አስበናል። ምክንያቱም በጣም አንገብጋቢ ጉዳይ ስለሆነ ብዬ ነው። ማለት የሌለን ነገር ብዙ ሰዎች ይጠይቁኛል። አሁን ለምሳሌ በቲክቶክ ብዙ ሰዎች ስልጠና አላቸው ወይ ብሎ ይጠይቁናል። ያው ለስልጠና ደግሞ ቦታ ያስፈልጋል፣ ጊዜ ያስፈልጋል፣ ጊዜ መስጠት ያስፈልጋል። እና እሱንም እያሰብኩኝ ነው ለወደፊት እንደዛ ነገር ሀሳብ አለኝ። ግን ያው ሙያው ፍቅር ሊኖር ይገባል። ለሙያው ፍቅር፣ ሰው መርዳት፣ ከውስጥ ተነሳሽነት ሊኖር ይገባል። የሳቲስፋክሽንም ጉዳይ ስለሆነ ለምሳሌ እኔ አንተን አሽቼ
በቀጣይ ስትመጣ ከ2 ወይ ከ3 ዙር በኋላ ውጤት እጠብቃለሁ። እንዴት ነህ? ደህና ነው ወይ? ወገብ ጉዳይ እንዴት ሆነ? የጉልበት ጉዳይ እንዴት ሆነ? እጠይቅሃለሁ። ውጤት ካለ በጣም ደስ ይለኛል። ግን ዝም ብሎ ማሸቱ ምንም ደስታ አይሰጠኝም። ደስታ የሚሰጠኝ የአንተ ውጤት ማምጣት ነው። ስለዚህ ለዛ ነው ሰዎችን ተደጋጋሚ ጊዜ መታችሁ አገልግሎት ውሰዱ። እኔ ትዝታ እባላለሁ። ከደብረ ዘይት ነው የመጣሁት። ቲክቶክ ላይ ነው ያየኋቸው። እኔ ቁርጥምጭሚቴን፣ ወገቤን፣ ጉልበቴን፣ ትከሻዬን ነበር የሚያመኝ። የእንቅልፍ ማጣትም ነበረብኝ። አሁን ግን ሙሉ ለሙሉ ለውጥ አግኝቻለሁ። ተሽሎኛል ማለት እችላለሁ። እሺ ስለዚህ አሁን ከራስ ምታት ጋራ ከሁሉም ነገር ጋር እያያዛልሽ አይደል? ፔሪድ ለሚዛባባቸው እነሱስ? አሁን ፔሪድ ለሚዛባባቸው ወይ ሲመጣ ከባድ ፌን ወይ ህመም ላለባቸው ሰዎች የምታሽበት ቦታ አለ። አሁን ለምሳሌ እንደዚህ አሽተን እንመልሳለን። አንደኛ ህመሙን ይቀንሳል። ህመም መጀመሪያ ላለባቸው ሰዎች ከሆነ እሱ ቀስ እያለ ነው፣ ግን የታሸች ከሄደች እየቀነሰ ይመጣል። ዞሮ ዞሮ በአንድ ቀን አይደለም ወይ ደግሞ ልክ ፔሪድ ሲመጣ ብቻም ሳይሆን በኖርማል ጊዜ ሳይመጣ አንድ ሴት ማምጣት ያለባት የግድ 1 ሳምንት ሲቀር ፔሪድ ከመምጣቱ 1 ሳምንት በፊት ታሽታ ብትሄድ በእርግጠኝነት ለውጥ ታመጣለች። ማይታሹ ሰዎች አሉ። ለምሳሌ ከደም መርጋት ጋር በተያያዘ ህመም ያለባቸው ሰዎች ለምሳሌ መታሸት የለባቸውም። የሚመጡ ሰዎች አሉ። ለምሳሌ ሌላ ቦታ ተመርምረን ምንም የለም ሲሉን፣ እኛ ግን እግራቸውን ብቻ አይተን ነክተን እናውቀዋለን። እዚህ ከደም መርጋት ጋር ሊሆን ይችላል ችግር ያለው። ወደ ሕክምና ሄዳችሁ ታዩ ነው የምንላቸው። እንዲሁም ነፍሰ ጡር ከሆኑ አስቀድመን እንጠይቃለን። 3 ወር በኋላ መታሸት ያለባቸው ቢሆንም ግን ለስለስ ያለ እሽት ነው የሚታሹት። ኖርማል ጠንከር ያለ አይነት አይደለም። እና ቁስል ነገር ለምሳሌ ኢንፌክሽኖች ካሉ እግር ላይ እነዚህ ነገሮች ካሉ መታሸት የለበትም። ይህን እንከለክላለን። ሌላኛው ደግሞ ፔሪድ ላይ ሆኖ ሴቶች መታሸት የለባቸው። ከፔሪዱ በኋላ መታሸት ያለባቸው፣ ህመሙን ያባብስባቸዋል። ያ አይመከርም። ይሄ ነው። ሌላው ከአጥንት ስብራት ጋር ለምሳሌ እግራቸው አካባቢ ወገባቸው አጥንት ስብራት ካለ እሱም እንዲታሹ አንመክርም። ይሄ እነዚህ ሰዎች ወደ ህክምና ሄደው እንዲታዩ የምንመክረው። እሺ መስኪ እንግዲህ ያው እያመመኝ ነው መሀል ላይ የማቋርጠው የሚያዩን ተመልካቾች እንግዲህ መታሸት ቀልድ እንዳልሆነ እንዲያውቁት ነው። ልክ ሲታይ ሁሉም ነገር ቀላል ይመስላል አይደል? ከበሮ በሰው እጅ ሲያዩት እንደሚባለው። አሁን ግን የሚፈለገው ቦታ ላይ ለመድረስ ግዴታ ባለሙያው በደንብ ማሸት አለበት። ለዛ ነው እኔም በደንብ የታሸ ስለሆነ እየከበደኛል። ስለዚህ አሁን ታችኛው ወገቤንም የሚያመኝን እሱንም እያወቅሽ ነው ማለት ነው። ያው መቼም የወለደች ሴት በአጠቃላይ እንደሱ አይነት ህመም ይኖራታል ብዬ ገምታለሁ። ስለዚህ ታችኛው ወገብ የሚያማቸው ሴቶች እግራቸውን በመታሸት ብቻ እንደዚህ አይነት ሪሊፍ ያገኛሉ ማለት ነው። አዎ ለውጥ በጣም ያገኛሉ። ብዙ ሰው ደግሞ ያገኘ ነው። ምን ያህል ጊዜ መደረግ አለበት ለወገብ? ቅድም እንዳልኩሽ ነው። ኬዙ ከባድ ካለ ከኬዙ ጋር ይገናኛል። ለምሳሌ ከባድ ህመም ካለባት እስከ 10 ዙር እስከ 12 ከዛም በላይ መታሸት አለባት እስከሚተዋት ድረስ ማለት ነው። እስከ 12 ዙር ማለት በየስንት ጊዜ? በየሳምንት? በሳምንት 2 በሳምንት 3 ቀን። ቅርብ ቦታ ከሆነች ያው ሲለምድ በሳምንት 3 ነው የምትታሸው። በሳምንት 2 ግን አብዛኛው ጊዜ በአንድ ሳምንት በሳምንት 2 አንድ ሳምንት በሳምንት 3 ታደርጋለች። ከዛ ያረጋ ብዙ ሰው የተጠቀመ ስለሆነ ከዛ ምን ታዛላችሁ? አመጋገብ ላይ፣ ውሃ ላይ፣ አቀማመጥ ላይ? ማንኛውም ሰው እኛ ጋር አብዛኛው ውሃ ላይ ችግር አለበት። ውሃ እንጠጣ። ውሃ በደንብ መጠጣት አለበት። ማንኛውም ሰው በቀን ቢያንስ ከ2 ሊትር በላይ ይጠጣ። 2 ሊትር ያው ይባላል፣ ግን ብዙዎቻችን አንጠጣም። አብዛኛው ሰው አይጠጣም። እኔንም ጨምሮ ይማለውልሽ እንኳን 2 ሊትር አንድም አልጠጣም። ለስንት መከራ ነው የምጠጣው። ስለዚህ አሁን የማያመኝ ቦታ ስትነካው ምንም የማይሰማኝ ቦታ ላይ ኖርማል ጤነኛ የሆነ ቦታ ነው ማለት ነው። ሲነካ ደግሞ የሚያመው ቦታ ላይ እዛ ቦታ ላይ ችግር ሲኖር ነው ማለት ነው። ተፈጥሮ እኮ የሚገርም ትንሽዬ ያስፈልጋል። ስሜት ሊሰማ ይገባል። አሁን ይሄ የነርቭ መስመር ስለሆነ ቀጥታ ዳይሬክት ነርቭን ያገኙት። አሁን እዚህ ጋር በነካ ላይሰማ ይችላል። ነርቭ ብዙ ሰው
ኧረ ወይኔ ትከሻ እንዴት ነው ይሰማሃል? ይገርም ነው። ስለዚህ ጨጓራ ህመም ያለበትን በመታሸት እንትን ሊያገኝ ይችላል። ይሄ ሁሉ የውስጣችንን ነርቭ በማነቃቃት ህመሞቹን ትናቸው። ስለዚህ የህመማችን ሁሉ ምንጭ የነርቫችን ነገር ነው ማለት ነው። ከነርቭ ጋር ይያዛል። ሁሉም ሰው አሁን ለምሳሌ አንዳንድ ጊዜ ገጥሞሽ ከሆነ ጭንቅላት ኦፕራሲዮን ሲሆን እግር ይኬዳል። መራመድ እስከማያቅት ድረስ ያው ከላይ እስከታች የተያዘ ነርቭ ስለሚያያዝ ከዛ ኬዝ ጋር የተነሳ በጣም ነው የሚገርመው። እዚህ ለሁሉም ችግሮች መፍትሄ አለን እያላችሁ ነው? አለ። አሁን ለምሳሌ እዚህ ጋር ሳይነስ ወይም አለርጂ አፍንጫ ካለበት የሚተንከራፊ ከሆነ እንኮራፋ ይሆናል። ለማን ያውቃል? ባሌ ነው የሚያውቀው። እንግዲህ እንደዛው ይሆናል። ወይኔ እሱ ደግሞ ምንድን ነው? እሺ የሆድ ክፍል ነች። ለምሳሌ ቅድም እንዳልኩት ከአንጀት ክፍልና ሆድ መንፋት፣ ሆድ ድርቀት ጋር በተያያዘ ለሚከሰቱት ነገሮች እንደዚህ በመታሸት ውጤት ማምጣት ይቻላል። ያደክማል እንዴ? ማዋለጃ ክፍል ምጥ ያው እንዲህ ደግሞ ካልታሸ ውጤት ስለማይመጣ ነው። እሺ መጨረሻ አንድ አይዞህ። እሺ በቃ እሺ እንግዲህ ተመልካቾቻችን እንደምታዩት ምስራቅን ነበር ላሳክም ይዤ የመጣሁት። እኔ ሞክሬው አላቅም፣ በወሬ ነበር ሰምቼ እንግዲህ ለእሷ ለጤንነቷ ጥሩ ነው ብዬ ይዣት መጥቼ የነበረው። እንግዲህ እንደምታዩት እኔ ራሱ እየጮኩኝ እኔ ራሱ በጣም ብዙ ህመሞች እንዳሉብኝ ሲነገረኝ ነበርና ከወገብ ጋር በተገናኘ ከጉልበት ጋር በተገናኘ ብዙ አይነት ችግሮች ነው እንግዲህ የተገኙብኝ። እንደምታዩት እያስጮሁን ያሉት እንግዲህ በጣም ታተርፉበታላችሁ ሁላችሁም ብትሞክሩትና ጤንነታችሁን ብትጠብቁበት። በጣም የሚያስገርም የተፈጥሮ ነገር ነው የምታገኙበትና ሞክሩት እንላለን። እንግዲህ ሳምንት በሌላ ፕሮግራም እንገናኛለን። መልካም ጊዜ።